እስከዛሬ ከገነባችሁት ማይንድሴት እና ሀቢት ለመውጣት የታገላችሁ ብዙዎቻችሁ ሊሆን ይችላል። ግን እርግጠኛ ሆኜ የምነግራችሁ ነገር ብዙዎቻችሁ ብዙ ነገር ለማድረግ አዲስ ሀቢት ለመገንባት አዲስ ማንነት ለመገንባት ከለመዳችሁት ነገር ለመውጣት እንዲሁም ደግሞ አዳዲስ የሆኑ ማይንድሴት እና ቢሄቪየሮችን ለመገንባት እየጣራችሁ ላላችሁ ሰዎች ዛሬ በዚህ ቪዲዮ ላይ የሆነ ሚስጥር እነግራችኋለሁኝ። እስከ ቪዲዮአችን ድረስ አብራችሁን ቆዩ። ለምን ይመስላችኋል ሰዎች ሱስ መጥፎ እየሆነ ሲጋራ ማጨስ፣ ሌሎች ነገር መጠጥ መጠጣት ወይም ደግሞ ሌሎች ባድ የሆኑ ሀቢቶች ለማቆም እየሞከሩ እምቢ የሚላቸው ለምን ይመስላችኋል? ያ በረጅም ጊዜ የተገነባ ማንነታቸውና ሀቢታቸውን በአጭር ጊዜ ለማፍረስ ስለሚጣጣሩ ነው። በአጭር ጊዜ አይፈርስም ሀቢት። ያ ሀቢት ለመገንባት ረጅም ጊዜ ወስደዋል። 2 ዓመት፣ 3 ዓመት፣ 4 ዓመት፣ 5 ዓመት፣ 6 ዓመት ከዛም በላይ ሊሆን ይችላል። ያ ሀቢት የተገነባ ማይንድሴት በረጅም ጊዜ የተገነባ ማይንድሴት እንዴት በአጭር ቀን በሳምንት ውስጥ በ15 ቀን ውስጥ ሊፈርስ ይችላል? ሰው አፈረስኩት ትላላችሁ ግን መልሶ ይዛችኋል። አፈረስኩት ትላላችሁ ግን መልሶ ይዛችኋል። አይ ከሱስ ወጣሁ ትላላችሁ መልሳችሁ ትገቡበታላችሁ። ይሄ የሆነው ትልቁ ምክንያት በረጅም ጊዜ የተገነባ ማይንድሴት ስለሆነ በውስጣችን የተገነቡ ዶፓሚኖች ስላሉ እነዛ ነገሮች ስቲሙሌት ያደርጉታል ሰውነታችንን መልሶ እዛ ነገር ውስጥ እንድንገባ ያስገድደናል ማለት ነው። ስለዚህ አዲስ ማይንድሴት ለመገንባት እና አዳዲስ የሆኑ ሀቢቶችን ቢልድ ለማድረግ ግራጁዋል ፕሮሰስ ይጠይቃል። ልክ ቀስ ብላችሁ ነው የምትገነቡት። ጥቂት እያደረጋችሁ በትንሹ ዛሬ ተጀመራችሁ ቀስ እያላችሁ ያን ማንነት ያን ሀቢት መገንባት ትችላላችሁ እንጂ በአጭር ጊዜ ውስጥ አፍርሳችሁ ማንነታችሁ መገንባት አትችሉም። ሊመስላችሁ ይችላል ግን አትችሉትም። ለምሳሌ በጠዋት መነሳት የሚፈልግ ሰው ካለ ቀስ ብሎ መጀመር ማለዋጭ ትግል ውስጥ ሊከታችሁ ይችላል። መጽሐፍ ማንበብ ሀቢት ሊኖረኝ ይገባል ወይም ደግሞ አንባቢ መሆን አለብኝ ብላችሁ ካሰባችሁ በአንድ ቀን 2 ሰዓት 3 ሰዓት 4 ሰዓት ስላነበባችሁ አይደለም መጽሐፍ የማንበብ ልማድ ውስጥ ልገቡ የምትችሉት ወይም ቢሄቪየር ውስጥ ያንን ማንነት ልገነቡ የምትችሉት። በቀን ለ30 ደቂቃ አንብቡ፣ ከዛ ለ40 ደቂቃ አድርጉት፣ ከዛ ለ1 ሰዓት አድርጉት፣ ለ1 ሰዓት ተኩል ለ2 ሰዓት እያላችሁ በየቀኑ ትንሽ ራሳችሁ ላይ እየሰራችሁ ራሳችሁ ላይ ያንን ሀቢት መገንባት ትችላላችሁ እንጂ በአጭር ቀን ውስጥ በ15 ቀን ውስጥ ድሮ የነበራችሁ ማንነት አፍረሳችሁ አዲስ ማንነት መገንባት አትችሉም። እዚህ ላይ ቆም ብላችሁ ማሰብ ይኖርባችኋል። ሌላው አዲስ ማንነት ለመገንባት ወይም ደግሞ አዲስ የሆኑ ሀቢቶችን ለመገንባት ማይንድሴታችሁን ለማስተካከል ቢያንስ ከ3 ሳምንት እስከ 3 ወር ሊፈጅብን ይችላል። ይህን በደንብ አድርጋችሁ ያዙት። ከ3 ሳምንት እስከ 3 ወር አዲስ ማንነት ቢልድ ለማድረግ ከዛ በኋላ ኮንሺየስሊ ሳናስበው ያን ሀቢት ስንተገብረው ራሳችንን እናገኘዋለን። ስለዚህ አዳዲስ ማንነቶችን ለመገንባት አዳዲስ የሆኑ ሀቢቶችን ለመገንባት በትንሹ ጀምሩ። ግራጁዋል በሆነ ፕሮሰስ አለምንም ማቋረጥ አስቀጥሉት። ሆኖ ላይ ያ ነገር ልማዳችሁ መሆን ይጀምራል። የሚያታግላችሁ ነገር አይሆንም። ለማቆም ወይም ደግሞ ያን ነገር ለማድረግ የሚያታግል ነገር አይኖረውም። አሰባችሁን ሳታስቡትም ራሳችሁን እዛ ነገር ላይ ያን ነገር ስታደርጉት ታገኙታላችሁ እንጂ በአጭር ቀን የሚፈርስ ነገር አይደለም። ይሄንን በደንብ አድርጋችሁ መገንዘብ ይኖርባችኋል። ብዙዎቻችሁ ከሱስ ለመውጣት ከተለያዩ ነገሮች ለመውጣት ብዙ ጥረት አድርጋችኋል፣ ግን ተመልሳችሁ ራሳችሁን እዛ ነገር ውስጥ አግኝታችሁታል። ስለዚህ ያ ነገር በተደጋጋሚ በህይወታችሁ ላይ ሀፕን ሲያደርግ ደግሞ በህይወታችሁ ምን ያጋጥማችኋል? ተስፋ መቁረጥ። አይኔ ከዚህ በኋላ መላቀቅ አልችልም፣ አይኔ ከዚህ ሱስ መውጣት አልችልም ብላችሁ ራሳችሁ ልትወቅሱ ትችላላችሁ። ግን ማወቅ ያለባችሁ ነገር፣ ቆም ብላችሁ ማስተዋል ያለባችሁ ነገር እየወጣችሁበት ያላችሁበት መንገድ ልክ ስላልሆነ ነው፣ ትክክል ስላልሆነ ነው። ከዛ ዶፓሚን ከዛ ሀቢት ባድ ሀቢት ልትወጡ ያልቻላችሁት። ስለዚህ ሳይንሳዊ ዘዴዎችን መጠቀም ይኖርባችኋል ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛ ድረስ ሰላም።